የዓለማችን ሁለቱ ሀያላን ሀገራት የባህር ላይ ወታደራዊ ልምምድ ሊጀምሩ ነው ተባለ። ይህ የሀያላኑ የወታደራዊ ልምምድ እቅድ ለምዕራባውያኑ እረፍት የነሳቸው ጉዳይ ስለመሆኑ ተሰምቷል። እስራኤልና ግብጽ ወደ አዲስ ፍጥጫ መግባታቸው ተሰማ። የግብፁ ፕሬዝዳንት እስራኤል የተቀመጠውን ቅድመ ሁኔታ ካላከበረች ነገሮች ለመልካም አይሆኑም በማለት አቋማቸውን ገልጸዋል። የሰሜን ኮሪያው ፕሬዝዳንት ለአረብ ሀገራት በሙሉ ጠበቅ ያለ ማስጠንቀቂያ አስተላለፉ። ሀገራቱ ማስጠንቀቂያውን የማይፈጽሙት ከሆነ ለከባድና ለአደገኛው የቤት ስራ መዘጋጀት ይጠበቅባቸዋል ማለታቸው ታውቋል። ጉዳዩም የብዙዎቹን ቀልብ ስቧል። ወደ ዝርዝር ዜናዎቹ እናልፋለን። እስራኤልና ግብጽ ወደ አዲስ ፍጥጫ መግባታቸው ተሰማ። ፕሬዝዳንት አብዱል ፈታህ አልሲሲ እስራኤል ሆይ በፍልስጤማውያን ምድር የምታደርጊውን ወረራ ቁሚ ሲሉም ቀጠን ያለ ትዕዛዝ ሰጥተዋል። እስራኤል ይህን ለማድረግ እስካልወሰነች ድረስ ምንም አይነት የህዝብ ለህዝብ ግንኙነት እንደማይኖርም አረጋግጠዋል። ፕሬዝዳንቱ እስራኤል አሁን ከምታደርገው ድርጊቷ እስካልተቆጠበች ድረስ እውነተኛ መረጋጋትና ሰላም አይመጣም ብለዋል። ካይሮ ለቴል አቪቭ ፍጹም የማይመች አቋም ይዛ ብቅ ብላለች። ግብጽ የፍልስጤም መንግስት እስካልተመሰረተ ድረስ ከእስራኤል ጋር የጠበቀ ዲፕሎማሲያዊ ግንኙነት እንደማይኖራት ነው ያስታወቀችው። ግብጽ ከእስራኤል ጋር መደበኛ ግንኙነት ሊኖር የሚችለው ፍልስጤም የአገርነት እውቅና ስታገኝና ሁሉን አቀፍ የሰላም ስምምነት ሲደረስ ብቻ ነው ብላለች። በተጨማሪም ፕሬዝዳንት ሲሲ በጋዛ ባለፈው ዓመት የተደረሰውን የተኩስ አቁም ስምምነትና በአሜሪካና ኢራን መካከል ያለውን ድርድር መደገፍ ያስፈልገዋል ብለዋል። የሰሜን ኮሪያው ፕሬዝዳንት ለአረብ ሀገራት በሙሉ ጠበቅ ያለ ማስጠንቀቂያ አስተላለፉ። ፕሬዝዳንት ኪም ጆንግ ኡን በመካከለኛው ምስራቅ እየተባባሰ ያለውን ውጥረት ተከትሎ ነው እጅግ ከባድ የተባለው ማስጠንቀቂያ የሰጡት ተብሏል። በዚሁ ማስጠንቀቂያቸውም የአረብ ሀገራት ከሰሜን ኮሪያ ወዳጅ ኢራን ጎን እንዲሰለፉ ጠይቋል። ሀገራቱ ይህንን የማያደርጉ ከሆነ ሀያሏን እስራኤልን ለመጋፈጥ ከወዲሁ ዝግጅት ማድረግ ይኖርባቸዋልም ብለዋል። ሀገራቱ ዝምታቸውን ሰብረው ኢራንን ለመከላከል በአንድነት መቆም አለባቸው በማለት ጥሪ አቅርበዋል። ፕሬዝዳንቱ ቃል በቃል ዛሬ ከኢራን ጎን ካልቆማችሁ ነገ ታላቋ እስራኤልን ትጋፈጣላችሁ ነው ያሉት። ፕሬዝዳንት ኪም ከ3 ወራት በፊት ተመሳሳይ ይዘት ያለው መልእክት ለአረብ ሀገራት ማስተላለፋቸው ይታወቃል። በወቅቱ ከኢራን ጎን በመሰለፍ ፈንታ ዝምታን መምረጣችሁ ነገ ዋጋ ያስከፍላችኋል፣ ዛሬ ችላ የምትሉት ነገር ወደፊት አስከፊ እውነታችሁ ሊሆን ይችላል በማለት ነበር ያስጠነቀቁት። በተጨማሪም በአደጋ ጊዜ ዝምታን መምረጥ ገለልተኛነት ሳይሆን እጅ መስጠት ነው። እጅ መስጠት ደግሞ በመጨረሻ ሉዓላዊነታችሁንና የወደፊት እድላችሁን ሊያስከፍላችሁ ይችላል በማለት ነበር የዛቱት። የዓለማችን ሁለቱ ሀያላን ሀገራት የባህር ላይ ወታደራዊ ልምምድ ሊጀምሩ ነው ተባለ። ቻይና እና ሩሲያ በምስራቅ እስያ ግዙፍ ወታደራዊ ልምምድ ሊጀምሩ እንደሆነ ተገልጿል። ሀገራቱ የሚጀምሩት ወታደራዊ ልምምድ በምስራቅ እስያና በፓሲፊክ ቀጠና እየጨመረ የመጣውን ፍጥጫ የሚያባብስ እንደሆነ ተነግሯል። ሁለቱ የምድራችን ሀያላን ቻይናና ሩሲያ የምዕራባውያንን ትኩረት በከፍተኛ ሁኔታ የሳበውንና መነጋገሪያ የሆነውን ወታደራዊ ልምምዳቸውን ሊጀምሩ እንደሆነ አልጀዚራ ጽፏል። የቻይና መከላከያ ሚኒስቴር ይፋ ባደረገው መግለጫ መሰረት የሁለቱ ሀገራት የባህር ኃይሎች በቻይና ምስራቃዊ የባህር ዳርቻ በሚገኙ የውሃና የአየር ክልሎች ላይ ሰፊ ወታደራዊ ልምምድ ያደርጋሉ። ልምምዱ ከተጠናቀቀ በኋላም ሁለቱ ሀያላን ሀገራት በፓሲፊክ ውቅያኖስ ክፍሎች ላይ የጋራ የባህር ላይ ጥበቃና የቅኝት ስራዎችን ያከናውናሉ ተብሏል። ይህ የሀያላን ወታደራዊ ልምምድ እቅድ ይፋ የሆነው ፕሬዝዳንት ፑቲን ቤጂንግ ለጉብኝት ደርሰው ከተመለሱ 2 ወራት በኋላ መሆኑ ደግሞ ለጉዳዩ ከፍተኛ ፖለቲካዊ ትኩረት እንዲሰጠው አድርጓል። ፕሬዝዳንት ፑቲን በቻይና በነበራቸው ይፋዊ የሥራ ጉብኝት ወቅት የሞስኮና የቤጂንግ ግንኙነት ከዚህ ቀደም ታይቶ የማይታወቅ ከፍተኛ ደረጃ ላይ ደርሷል ተብሎ ነበር። አቻቸው ሺ ጂንፒንግ ደግሞ የሀገሪቱ ስትራቴጂካዊ አጋርነት የማይናወጥ ሲሉ መግለጻቸው ይታወሳል። ዜናው በዚያ በቃ።